ኦርቶዶክስ ከሆንክ አምልጥ። ግን በደንብ ካመለጥክ ላይቀር ጽድት ወዳለ ቦታ አምልጥ። ልክ እንደኔ ጸዳ ወዳለ ቦታ አምልጥ። እኔ ጸዳ ያለውን ቦታ አየውና ፕሮቴስታንቱንም ኦርቶዶክሱንም አየሁት። እኔ ገባ። እኔ ብሔራዊ ቡድን ተጫዋች አይደለሁም፣ ደጋፊም አይደለሁም። አየው ሳየው ኦርቶዶክስ ፍሬን የበጠሰ በጣም ፍሬን በጥሶ ሄደ ነው። ጴንጤ ደግሞ እንዴት መንዳት የማይችል ሹፌር የያዘው መኪና ታውቃለህ? ከፈለገ ወደ ግራ ይወስዳል፣ ከፈለገ ወደ ቀኝ ይወስዳል፣ ከፈለገ ገደል አስገብቶ ያወጣህና ወደ መንገድ ወደዛ ይወስዳል። ወደዛ የሚነዳ ማለት ግን ይነዳል፣ ችግር የለውም። አየው አስተምሮት የለውም። ጴንጤ አስተምሮት የለውም፣ የራሱ አስተምሮ። ጴንጤ ገምጋሚ ነው። ጴንጤ የኦርቶዶክስና የካቶሊክ መዶሻ ነው። ሲያጠፉ እንዲኮረኩማቸው ከራሳቸው ቤት የፈለቀ ቤተ እምነት ነው ጴንጤ። በዚህ ደግሞ እኔ ፈጣሪን አመሰግናለሁ ጴንጤን በማስነሳቱ። ምክንያቱም ኦርቶዶክስና ካቶሊክ አብደው ጨርቃቸውን እንዳይጥሉ ቢያንስ ጴንጤ አለ። ልክ ሲያብዱ ያረጋጋቸዋል። አረ ተረጋጉ እያለ ማለት ነው። ጴንጤ ይሻላል በማረጋጋት። ግን ዞሮ የእነሱ ልጅ ነው፣ ከዛው አስተምሮ ነው የወጣው። ስለዚህ ሁለቱንም ሳይድ አየው፣ ኦርቶዶክስንም አየው፣ ጴንጤንም አየው። እስልምናን ደግሞ አነበብኩኝ። ፈጣሪ ሲመራኝ እስልምናን ሳልፈልግ እየተጋፋው ህሊናዬን እውነታውን ለማወቅ ስጥር እስልምናን እያሸነፈኝ ስህተቱን እየነገረኝ ያለብንን ድክመት መጽሐፍ ቅዱስ ላይ ያለውን የአምልኮ ድክመት ስህተታችንን እያሳየኝ ሲመጣ እኔ የተሻለ ትክክለኛ አስተምሮ እስልምና መሆኑ ገባኝ። ልክ ሲገባኝ ምንድን ነው መርጠህ አይተህ ማምለጥ። እኔ ልጅ በወልድ እንኳን ፋሚሊ ቢኖረኝ እንኳን ወደፊት ማለት ነው ልጅ በወልድ ፋሚሊ ቢኖረኝ አይኔ እያየ ክርስቲያን ውስጥ አላስገባቸውም። ለልጆች ለጄኔሬሽን ክርስትናን ለልጄ መጽሐፍ ቅዱስን ሰጥቼ እንካ አንብብ ብዬ አልሰጠውም። ልጄንም አላሳብደውም፣ እብደት ውስጥ አልከተውም። ቁርአንን ብሰጠው ግን በልቡ ላይ ይይዘዋል ለዘላለም። በልቡ ላይ በአይምሮ ላይ የአምላኩን ቃል በልቡ ላይ ጽፎ ይንቀሳቀሳል። ቢወድቅ እንኳን ይነሳል። የያዘው ልቡ ውስጥ ያለ እውነት ስላለ ይነሳል። እውነቱ ያነሰዋል። መጽሐፍ ቅዱስ ይዤ ልጄን ሃይማኖት የለሽ አላደርገውም። በዚህ ዘመን ክርስቲያኑ በሙሉ አሁን ያለው ምርጫ ሃይማኖት የለሽ እየሆነ ነው በአብዛኛው። በቃ እኔ ኢየሱስን ብቻ ነው የምከተለው፣ ቤተ እምነት አያድንም፣ አልፈልግም፣ በቃ እኔ ቸርች ሄዳለሁ፣ ያገኘው ሰው ጋር ህብረት አደርጋለሁ የሚል ነው ያለው በዚህ ዘመን። ሰልችቶታል። ይሄ ቤተ እምነት የሚባለው የክርስቲያን ቤተ እምነቶች አሰልችተውታል አማኙ። ለምን? ወጥ የሆነ የአምልኮት ስርዓት የለም። ችግሩ እሱ ነው። ሰውን የሚበትነው ችግር እሱ ነው። ታዲያ ልጄን እስልምና ሃይማኖት ቢቀበል ምንድነው የሚያገኘው ጥቅም? የአላህን ቃል ይታዘዛል። የአምላኩን የፈጣሪውን ቃል ይታዘዛል። ከፈጣሪው ቃል ዞር አይልም። ፈጣሪውን ያመልካል፣ ለእርሱ ይሰግዳል። ሁል ጊዜ ቁርአንን እያነበበ ቁርአንን እየቀራ ፈጣሪውን እያመሰገነ ይኖራል። ለህይወት አመቺ የሆነ ከመጽሐፍ ቅዱስና ከቁርአን ብዬ ራሴን አመዛዝኜ ሳየው ቁርአን 100% ለህይወት አመቺ ነው። 100%